ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ የቻናሌ ቤተሰቦች ሰላም በያላችሁበት ብያለሁ። እንግዲህ እስከ ዛሬ ቁርአን መለቀው እኔ ነኝ ማለት ነው። አልሐምዱሊላህ አለኩል ሀል ዛሬ 1000 ሰብስክራይብ መግባቴ ልነግራችሁ ወድጃለሁ ማለት ነው። እንግዲህ የሚያሳዝነው በአሁኑ ትውልድ ላይ እውነት ለመናገር በአሁኑ ትውልድ ማለት ነው ቁም ነገር እየተናገሩ ቻናል ለማሳደግ መሞከር በጣም ከባድ ነው። የሆነ ውሸት ዘፈን ወይ የሆነ አስቂ ነገር ካለቀቅ ቻናል ወይ ማንኛውም ቲክቶክም ቢሆን ዩቲዩብም ቢሆን ለማሳደግ ከባድ ነው ማለት ነው። እና አልሐምዱሊላህ አላ ኩሊ ሀል 1000 ሰብስክራይብ ገብተናል ማለት ነው። አመሰግናለሁ። ቪዲዮውን አይታችሁ ሰብስክራይብ የምታደርጉ ሰዎች እንዲሁም ደግሞ የደወል ምልክት ያበራችሁ ሰዎች መቼም ትለያላችሁ ማለት ነው። ምክንያቱም ይሄ ቪዲዮ ወዲያው እንደደረሳችሁ ስለማውቅ ነው ማለት ነው። ስለዚህ ቁርአን መለቀው እስከ ዛሬ እኔ ነኝ። አልሐምዱሊላህ ወደፊት እመለቃለሁ ኢንሻአላህ። የማውቀውንም አሳውቃለሁ ኢንሻአላህ። የማላውቀውንም እማራለሁ ኢንሻአላህ። ያልተማሩትንም አስተምራለሁ ኢንሻአላህ። የተማርነውን ተግባር ላይ እናውላለን ኢንሻአላህ። ቻናሉን ለማሳደግ የሞከርኩ ነበረ በተለያየ ነገር 3 አይነት ነገር ስለቅ ቆይቻለሁ። አንደኛው ቁርአን ነው፣ በድምጽ በኦዲዮ በቪዲዮ ስለቅ ነበር፣ ግን ያን ያክል ተመልካች አልነበረውም። ሁለተኛው ቁርአን ጠላን ለሚሉ ሰዎች መፍትሄ ይሆናል ብዬ ያሰብኩትን ከራሴም ከሰማሁትም ሰብሰብ አድርጌ አንድ ቪዲዮ ሰርቼ ለቅቄያለሁ። ያም የተወሰነ ታይቷል፣ አሪፍ ነው፣ ምንም አይልም። ሌላው ደግሞ ያው ቻናሉ የቁርአን ቻናል ለመሆኑ መጠን ቁርአን ለጀማሪዎች አልቃይደቱ ኑራንያ ነው እንግዲህ ቁርአን የሚጀምሩ ሰዎች ያውቁታል። ያንን ለማስተማር እና ስለዚያ ገለጻ ማድረኩኝ በዛ በሾርት ቪዲዮም እንደገና ደግሞ በረጅም ቪዲዮም እንደዚሁ ስለቅ ነበረ። እኔ ላይክ ማድረጋችሁ ሰዎች ከልብ አመሰግናለሁ። እንዲሁም ደግሞ ሀሳባችሁን ማሻአላ ባረከላህ ያላችሁ ብዙዎች አላችሁ፣ ከልብ አመሰግናለሁ ለእናንተ። እንግዲህ ቻናሉ መጀመሪያ 50 ሰብስክራይብ ነበረው፣ 100 ሰብስክራይብ፣ 200 ሰብስክራይብ፣ 300 ሰብስክራይብ፣ 400፣ 500፣ 600፣ 700፣ 800 እያልኩኝ 1000 ሰብስክራይብ ደርሻለሁ። አሁን ያው አልሐምዱሊላህ እንደ ጀማሪ ዩቲዩብ ላይ 1000 ሰብስክራይብ መድረስ ከበድ ይላል ማለት ነው። ያው በቁም ነገር ከሆነ ማለት ነው፣ በሌላ ነገር ቀላል እና አልሐምዱሊላህ 1000 ሰብስክራይብ ገብቻለሁ ልላችሁ ነው ዛሬ የወደድኩት ማለት ነው። አልሐምዱሊላህ እና በቀጣይ ደግሞ ያው ሰሞኑን እንኳን ቁርአን ጠይቄ አላውቅም ስላልተመቸኝ ነው ማለት ነው። ያው በዚህ ቪዲዮ ብቻ ብቅ አልኩላችሁ እና ቻናሉ ወደፊት የተለያየ ነገር ሰራበታለሁ ብዬ አስባለሁ። ቁርአንም ሙሉ 30 ጁዝ ቁርአን በድምጼ መልቀቅ እፈልጋለሁ። ያው አሁን ያለበት ሁኔታ ስላልተመቻቸ ነው ማለት ነው። እንዲሁም ደግሞ ቁርአን የማውቀውንም ለማሳወቅ እሞክራለሁ ኢንሻአላህ። የማላውቀውንም ደግሞ ለማወቅም ጥረት አደርጋለሁ። ለምሳሌ ቁርአን ማንም ሰው ሊያነብ ይችላል። እውነት ለመናገር ቁርአንን ማንም ሰው ሊያነበው ይችላል፣ ግን ሁሉም ሰው እኩል አያነበውም። እንዴት ካላችሁ ለምሳሌ ድምጻችን ያንዱ ያምራል ያንዱ አያምርም። እንዲሁም ሐርፍ አላየታችን ያንዱ ያምራል ያንዱ አያምርም። እንዲሁም ደግሞ ግማሻችን አስተንተን እንቀራለን፣ ግማሻችን ደግሞ አናስተነትንም። ያኔ ማንበባችን ብቻ ነው ልብ የምንለው ማለት ነው። ስለዚህ ዋናው ነገር ምንድነው? እዚህ ጋር ቁርአን ተደብር ወይም ደግሞ ማስተንተን ይፈልጋል።
ማስተንተን ማለት ምንድነው? የምታነበውን ነገር ትርጉሙን የምታውቀው ከሆነ ትርጉሙን ልብ ማለት፣ ትርጉሙን ደግሞ የማታውቅ ከሆንክ ደግሞ ቢያንስ የሚያጠብቀውን በምላስ የሚባለውን በጥርስ የሚባለውን በጉሮሮ የሚባለውን በላንቃ የሚባለውን እነዚህን አተኩረን መለየት ከቻል ያው ትኩረት ማድረግ እንችላለን ማለት ነው። በዚሁ አጋጣሚ ማለት ነውና ኢንሻአላህ ትርጉምንም እንማራለን ኢንሻአላህ። ሌላ ደግሞ ማለት የምፈልገው ብዙ ሰዎች ቁርአን አቅራን እያሉ ነበረ። ወላሂ ቁርአን ማቅራት ደስ ይለኛል፣ ግን ቁርአን በኦንላይን ለማቅራት ምን ያስፈልጋል መሰላችሁ? ጊዜና ኔትወርክ ያስፈልጋል። ጊዜው ሳይጠፋ ኔትወርኩ አልተገኘም ማለት ነው። ያለውበት ሀገር ኔትወርክ እንደ ልቤ መጠቀም አልችልም ማለት ነው። ኔትወርካቸው ውድ ነው ማለት ነው። ስለዚህ በኔትወርክ ጉዳይ ነው። ኢንሻአላህ ኔትወርክ ከተመቻቸ ቁርአን ሁሉም ሰው እንዲያነብ ፈልጋለሁ። ሁሉም ሰው እንዲገራው ፈልጋለሁ። ሁሉም ሰው በቃ ቁርአን እውነት ለመናገር የቁርአን ጓደኛዬ ነው። ሲደብረኝ ብቸኛ ሲሆን ገልጬ ማነበው እሱ ነው። ካነበብኩ በኋላ ደግሞ ረፍት ይሰማኛል። የሆነ የሚቀለኝም ነገር አለ እና ሁሉም ሰው ቁርአን ባልደረባው እንዲሆን እፈልጋለሁ። ለምሳሌ ቁርአን ምስክር ነው ወይም ባንተ ላይ ምስክር ነው ይሆናል። ያው ቀብር ስንገባ ብርሃን ይሆነናል። ቀብር ስንሆነ አብሽር ይላል። በአዱንያ የቀራ ነው ቁርአን፣ በአዱንያ ያነበብነው ቁርአን የተከተልነው ቁርአን ማለት ነው። ስለዚህ ሁሉም ሰው ሴትም ሆነ ወንድ ፍላጎቱ ያለው ሰው ቁርአንን እንዲማር ፈልጋለሁ ማለት ነው። ስለዚህ ሌላው የምላችሁ መልእክት ይህ የቁርአን ቻናል ነው። ለቁርአን እንማማርበታለን ኢንሻአላህ። ቁርአን ለጀመራችሁ ሰዎች የማስተላልፍላችሁ ነገር ምንድነው? ተስፋ አትቁረጡ። ቁርአን የጠናችሁ ሰዎች የሚል ቪዲዮ ሰርቻለሁ የኔ ቻናል ላይ ገብታችሁ ማየት ትችላላችሁ ማለት ነው። ወላሂ በሰፊው ከመጀመሪያ እስከ መጨረሻው የሚዳስስ የራሴ ቪዲዮ አለኝ ማለት ነው። ገብታችሁ አድምጡትና ሀሳብ አስተያየታችሁን አስቀምጡልኝ። ግን የሆነ ዝም ብሎ በዚህ አዳምጡ ማለት ነው። በዚህ ማስወጣት ብቻ ዋጋ የለውም። የሆነ ነገር ሰማን አይደለ? ወደ ተግባር መሄድ አለብን። ለምሳሌ ቁርአን እንዲገባሽ የሆነ ነገር አቁም ከተባልክ ያን ነገር ማቆም። በዚህ ሰምተህ በዚህን እያፈሰስን ከሆነ ያ ነገር ውጤት አያመጣም ማለት ነው። የሰማነው ያየነው ነገር ውጤት አያመጣም ነው የምላችሁ። እና ተስፋ መቁረጥ አያስፈልግም። ወላ ተቅነጡ ሚን ረሕመቲላህ፣ ታላህ ተስፋ አይቆረጥም። ቁርአን ኢንሻአላህ አሳምረን እናነባለን፣ እንቀራለን፣ ትርጉሙንም እንቀራለን ኢንሻአላህ። እንዲሁም ደግሞ እናፍዛለን ኢንሻአላህ። አላሁመ ኢና ነስአሉከ ዒልመን ናፊዐን ወሪዝቀን ጠይበን ወዐመለን ሙተቀበለን እንላለን። ቁርአን መመሪያችን ነው። ቁርአን መተዳደሪያችን ነው። ቁርአን ብርሃን ነው። ቁርአን ኑር ነው። ቁርአን የቀልብ ብርሃን ነው። ስለዚህ ቁርአን ስናረብ ስናዳምጥም ስንቀራም ስክን እንላለን፣ እርግጥ እንላለን። ስለዚህ ይሄ ነገር በሰፊው ማሰራጨት አለበት በሚል ምክንያት ነው ቻናሉንም የከፈትኩት። ይህንን ቪዲዮ ላይክ ያላደረጋችሁ ላይክ አድርጉት፣ ቫይራል እንዲወጣ ይረዳዋል። ሰብስክራይብ ያላደረጋችሁ ደግሞ ያው ቤተሰብ ሆኖላችኋለሁ ማለት ነው። እና ደግሞ ከዚህም በተሻለ ቪዲዮ እንሰራለን ኢንሻአላህ፣ እንመካከራለን ማለት ነው። ሀሳብ አስተያየታችሁን አስቀምጡ። በቀጣይ እስኪ ምን አይነት ቪዲዮ ይሻላል፣ ምን አይነት ቪዲዮ ልስራ? ሀሳብ አስተያየታችሁን አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ሰላም ያቆየን።